እሺ በመጀመሪያም አፕሊኬሽኑን ዲስክሪፕሽን ላይ የአፕሊኬሽኑን ሊንክ ዲስክሪፕሽን ላይ ኦር የኔ ቴሌግራም ቻናል ላይ ስትገቡ ታገኙታላችሁ የአፕሊኬሽኑን ሊንክ። በመቀጠልም አፕሊኬሽኑን ካወረድን በኋላ ቪፒኤን እናበራለን ማለት ነው። ሶ የምጠቀመው ኢንዲስክራይብ ነው። ኢንዲስክራይብ ቪፒኤን ሪኮመንድ አደርጋችኋለሁ። እሱን እናበራለን ማለት ነው። ሶ እሱን ካበራን በኋላ ወደ አፕሊኬሽኑ እንገባለን ማለት ነው። ከዛ እዚህ ጋር ኦኬ እንላለን ማለት ነው። እንዲሁም አለው ኖቲፊኬሽን ብለን እናበራውና እንመለሳለን። እዚህ ጋር ሎጊን ዊዝ ጉግል እና ሎጊን ዊዝ ፌስቡክ አለ። ከታች ደግሞ እዚህ ጋር እንደምትመለከቱት የስልክ ቁጥር ምልክት አለ ማለት ነው። እዚህ ጋር የስልክ ቁጥር ምልክት አለ። ሞር ሎጊን ሜቶዶች አሉ ማለት ነው። ሶ እዛ ሎጊን ከማድረጋችን በፊት ሳይን አፕ ነው የምናደርገው እኛ ማለት ነው። እንዲሁም እችን እናበራታለን ማለት ነው። እዚህ ጋር ስልክ ቁጥርን በመጠቀም ሎጊን ማድረግ እንችላለን ኦር ሳይን አፕ ማድረግ እንችላለን። እኔም መክራችሁ ግን ያው ኢሜይላችሁ ማይጠፋችሁ ከሆነ ሎጊን ዊዝ ጉግል የሚለውን ነክተን በኢሜይል እንከፍታለን ማለት ነው። ሶ የሎጊን ምልክት ነክተናል። በመቀጠልም ወደ ውስጥ እንገባለን ማለት ነው። እሺ አሁን እዚህ ጋር መጥቶልናል ማለት ነው። እዚህ ጋር አሁን ኒክ ኔም ራሱ አስቀምጦልኛል። ዴት ኦፍ በርስ አስቀምጦልኛል። እንዲሁም ካንትሪ አስቀምጧል እና ኢንቫይት ኮድ እዚህ ጋር ከጎን ቪዲዮ ከጎን ላይ አስቀምጥላችኋለሁ። እሱን ኮድ በመጠቀም መግባት ትችላላችሁ ማለት ነው። እዚህ ጋር ጾታ ይጠይቃችኋል፣ ሴት ወንድ ይላል። እናንተ ታስገባላችሁ ማለት ነው። ይሄ እዚህ ጋር መቀየር እንችላለን። ነገር ግን በእንደዚህ በውጭ ሀገር አድርገን ካደረግን በቀን ብዙ ታስክ እናገኛለን ማለት ነው። ሶ ሰብሚት የሚለውን እንነካለን ማለት ነው። እናንተ እዚህ ጋር ቀደም ያሳየኋችሁን ትሞላላችሁ። ሶ ከዛ ይከፈትላችኋል ማለት ነው። እዚህ ጋር አሁን እንደምትመለከቱት ከፍተናል። ኮሌክት ፕራይዝ የሚለውን እንነካለን። እዚህ ጋር ድጋሜ አይሲ የሚለውን ነክተን እንደዚህ የተለያዩ ላይቮችን ማየት እንችላለን። ይሄንን ይመስላል። ገና እንደገባን 100 ኮይን ሰጥቶናል ማለት ነው። እናንተ ያን ኮድ ብታስገቡት ታገኛላችሁ። እንዲሁም ደግሞ እዚህ ጋር በጣም ቀላል ኦንላይን ስራ ነው። እቤታችሁ ሆናችሁ በቀን ውስጥ ምናልባት በኤጀንትነት ከሰራችሁ እዚህ ላይ በሳምንት 2000 ብር ኦር 5000 ብር ከዛ በላይም ተሰራላችሁ። ነገር ግን እኔ ያው ሲሰራበት ያለውን ነው እየነገርኳችሁ ያለሁት። እዚህ ጋር ማይ ኤጀንሲ የሚል አለ። ማይ ኤጀንሲ የሚለውን ነክተን እዚህ ጋር አሁን ምንም አይነት ኤጀንት የለንም ማለት ነው እኛ። እዚህ ጋር ኤጀንት አይዲ ላይ እዛው ከጎን ማስቀመጥላችሁ አለ። እሱን አይዲ በመጠቀም ታስገባላችሁ ማለት ነው። ሶ እናንተ ኤጀንት መሆን ስትፈልጉ ደግሞ እዚህ ጋር ያለውን የኤጀንት ዩዘር አይዲን ለሰዎች ሼር እያደረጋችሁ እናንተ መሆን ትችላላችሁ ማለት ነው። እዚህ ጋር ያለችውን ኮድ ከጎን አስቀምጥላችኋለሁ፣ የኤጀንት የምታስገቡትን ቁጥር ማለት ነው። እዚህ ጋር የኤጀንት ቁጥሩን 69 07 96 36 ብላችሁ ኢንተር ኤጀንት አይዲ የሚለውን ስትነኩት ትመዘገባላችሁ ማለት ነው። እዚህ ጋር ደግሞ ኢንቫይት አለ። በኢንቫይት የሚለውን ስትነኩት ደግሞ አንድ ሰው ስትጋብዙ አይ ቲንክ እስከ $14 ነው የሚሰጣችሁ። እዚህ ጋር የሚለው ያው እንደ ፖፖ አይነት ነው። ነገር ግን ይሄንን ቪፒኤን ተጠቅመን ካንትሪ ቀይረን ግን በደንብ መስራት እንችላለን ማለት ነው። ሶ አፕሊኬሽኑ ይሄንን ይመስላል። እንዴት ነው ዊዝድራው የምናደርገው እንዴት ነው የምንሰራው ካላችሁ እዚህ ጋር ብዙ አይነቶች አሉ። እዚህ ጋር አሁን ለምሳሌ ስታርት ላይቭ አለ። ላይቮች በመግባት እዚህ ጋር ፓርቲ አለ። ፓርቲ ላይ በመቀመጥ እዚህ ጋር እንደምትመለከቱት ለ6 ቀን
አለ ማለት ነው። ፓርቲ እናንተም ከፍታችሁ የሰዎችንም በመግባት መስራት ትችላላችሁ። የሰራችሁትንም ፖይንት ደግሞ እንዴት ነው የምናወጣው? እዚህ ጋር ውዝድራው የምትላለች ማለት ነው። ያን ያክል ስለዚህ ስራ እንደዚህ ቪዲዮ ላይ አሁን ስነግራችሁ በቪዲዮ መልክ እንደዚህ ሳብራራላችሁ ያን ያክል ስለማይገባችሁ ኮሜንት ላይ ካልገባችሁ ይደገምልን በሉኝና ላይቭ ላይ በስነ ስርዓት ሙሉ ማስረዳችሁ ይሆናል ማለት ነው። በቀላሉ የሚነገር ነገር ስላልሆነ ማለት ነው። እዚህ ጋር ውድድራው ነው የሚለውን እንነካለን። እዚህ ጋር አሁን እንደምትመለከቱት ወደ ታች ዝቅ ስንል ኤክስቼንጅ ራሽ ይላል። ሞቶ ማን ነው አይ ቲንክ 10,000 ፖይንት $1 ነው ማለት ነው። ይህ ማለት ምን ማለት ነው? 10,000 $1 ከሆነ 100,000 ወደ $10 አካባቢ ነው። ሚኒመም ውዝድራው ይላል። ሚኒመም ውዝድራው አማውንት 100,000 ነው ማለት ነው። እዚህ ጋር ደስ የሚለው ነገር ደግሞ ብዙ አይነት አማራጭ አላቸው። ፓይመንት ሜትር ላይ ደግሞ ስንነካው ያው እኛ በዩኤስ ስለከፈትን እችን ነው የሚያመጣልን ማለት ነው። እናንተ ግን በኢትዮጵያ ከፈታን በኢትዮጵያ ከተከፈተ ግን በርካታዎችን ያመጣል። ኖርማል ባንኮች አሉ። እኛ በዩኤስ አርግተን እዚህ ጋር ነው የምናስገባው የሰራነውን በዩኤስዲቲ መልክ ወደ ባይናንስ እናዘዋውራለን። ሶ ባይናንስ ላይ ከባይናንስ ወደ ሌላ ብቻ ወደ ዩኤስዲቲ አርግተን ሌላዎች ላይ እንሸጣለን ማለት ነው። ወደ ሌሎች ፕላትፎርሞች ወደ ሌሎች ዋሌት ላይ በመላክ ለምሳሌ ባይናንስ አለ፣ ባይቢት እንዲሁም ሜክስ አለ። ብዙ ዋሌቶች አሉ ፒቱፒ ያላቸው ማለት ነው። በእነሱ መልክ እዚህ ጋር 1.5% ፊው አለው። ይህ ማለት ከ$10 ላይ 7.5 ይደርሳችኋል ማለት ነው። ከዛ በላይ ልንበሉኝና እንደ አዲስ ይሰራላችኋል ማለት ነው። ሶ